ምን አይነት ስራዎች ነው የታችኛውን የወገባችንን ለማጠንከር የምንጠቀመው የሚለውን የወገብ ማጠንከሪያዎቹ ማለት ታችኛውን የመጀመሪያው እግራችንን እናነሳለን፣ እጃችንንም ወደፊት እናነሳለን። እንደዚህ አድርገን ለ10 ሰከንድ ይዘን ለመቆየት እንገደዳለን። ለ10 ሰከንድ ተቃራኒ 10 ሰከንድ። ይሄን ከጨረስኩ በኋላ የቻልነውን ያህል እንሰራ። ባካችሁ በተቻለ መጠን ስትሬት ለማድረግ እንሞክር። የተለያየ የሚሆን ከሆነ ሃይፐር ኤክስቴንሽን የባሰ ሌላ የወገብ ህመም ሊያስከትልብን ስለሚችል ራሳችንን እየጠበቅን ስፖርቱን እንድንሰራ በአክብሮት እጠይቃለሁ። ባሉት ማንኛውም ጠባብ ቦታ ላይ ይሄንን ስፖርት መስራት ይችላሉ። ይሄን ካልከተኙ በኋላ ከወገቡ ትንሽ ከፍ መለስ፣ ትንሽ ከፍ ጂም መግባት የሚችለው ከሆነ ጂም ገብተው ዴድሊፍት መስራት። ወገባችንን ለጠጥ አድርገን ቀጥ አድርገን ብረቱን እግራችንን በትከሻችን ልክ ከከፈትን በኋላ ብረቱን እንይዛለን። ያልሆነ ያህል ቁጭ ብለን ብረቱን ይዘን ቀና እንላለን። እነዚህን የመሳሰሉ ስፖርቶች የምንሰራ ከሆነ የታችኛውን የወገባችንን ጡንቻ ለማጠንከር ስለሚረዱን የሚያጋጥመን ስንቆም የሚያጋጥመን የወገብ ህመም በመጠኑ ይቀንስልናል።